የማርያም ምንተፍረት መልእክት። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እነሆ እኔ ማርያም ምንተፍረት እባላለሁ። በኃጢአት የተቆርኩ የሰራኋቸው ክፉ ስራዎች እንደ ትል መንጋ ወረውኝ፣ መቆምና መቀመጥ የከበደኝ የገዛ ኃጢአቴ ምርኮኛ። አዎ እኔ ያቺ በደለኛዋ ማርያም ምንተፍረት ነኝ፣ ዘማዊቷ የሰው ትዳር አፍራሽ። በዚህ ድርጊቴ ድፍን የሮማ ሕዝብ የሚያውቀኝ ማርያም ምንተፍረት። በቤቴ ውስጥ አያሌ መሳፍንትና ሹማምንትን በመጋበዝ የኃጢአትን የወይን ጠጅ ጠምቄ እንድንጎነጭስ አድርጌ የነበርኩት አዎ እኔ ማርያም ምንተፍረት ነኝ፣ በደለኛዋ በኃጢአት ያደፍኩት ማርያም ምንተፍረት። ከኃጢአቴ ብዛት የተነሳ የሮማ ሕዝብ ዓይንሽን ላፈር ብሎኛል። የከተማው ማህበረሰብ እኔን ለማውራት ይቅርና ለማየትም ሆነ ስለኔ ለመስማት ፈቃደኛ አይደለም። በቤቴ ውስጥ ከመሸኩ ብዙ ጊዜ ሆኖኛል። ከቤቴ ከወጣው የምኩራብ አለቆች በድንጋይ ወግረው እንደሚገሉኝ አውቃለሁ። ለወትሮ ደስታን አገኝባቸው የነበሩትን ተግባራት በሙሉ ለማድረግ ሞከርኩ። የኔ ደስታ ግን የለም። ፈገግታ ራቀኝ፣ ፊቴን ጽልመት ወረሰው። የፀሐይ ብርሃን እንደ እናት እቅፍ ናፈቀኝ። ሰው ቤቴን ከረገጠ ወራቶች ተቆጠሩ። በዚህ ሁኔታ ውስጥ ሳለው ግን አንዲት ጓደኛዬ ከአይሁድ አለቆች ተደብቃ ወደ ቤቴ መጣች። ፊቷ በብርሃን ተሞልቷል። የምነግርሽ ነገር አለ አለችኝ። እኔ ግን ለምንም ነገር መደነቅ በማቆሜ ቅንጣት ታህል እንኳን አልጓጓውም ነበር። ባልንጀራዬ ግን ማውራቷን ቀጠለች። ከሰሞኑ አንድ መምህር በከተማ ውስጥ ታይቷል። እርሱም የናዝሬቱ ኢየሱስ ክርስቶስ ነው። እንደምናውቃቸው የአይሁድ መምህራን አይደለም። ሩህሩህ ነው፣ አይታበይም። ብዙ ተከታዮችም አሉት። ለ12 ዓመታት ሙሉ ደም ሲፈሳት የነበረችው ጎረቤትሽ የልብሱን ጫፍ ስለነካችው ብቻ ከህመሟ ተፈወሰች። መቅደላዊት ማርያምን የያዛትን ጋኔን አስወጣላት። ባለፈው ደግሞ አንዲት ዘማዊት ባለቆችና በመሳፍን ተይዛ ነበር። ህዝቡም ወደ እርሱ በመቅረብ ተወገር ዘንድ ፈልገን ነበር፣ ነገር ግን አንተ ከኛ የተሻልክ ስለሆንክ ለአንተ ስልጣኑን እንስጥህና በድንጋይ ወግረህ ግደላት አሉት። ጓደኛዬ ስታወራ በሐሴት ከመመላቷ የተነሳ አይኖቿ ላይ ጥልቅ የሆነ ደስታና ጠንካራ መንፈስን አስተውልበት ነበር። እኔ ግን የዚያች የኔ ተመሳሳይ ሴት ዕጣ ፈንታ መወገር መሆኑን ቀድሜ ስለገመትኩ የተለየ ፍጻሜ ትነግረኛለች ብዬ አልጠበቅኩም ነበር። እና ተገደለች አይደል? ሞተች አልኳት በተሰበረ ቅስምና ዋ ለራሴ በሆነ የፍርሃት ድምፅ። እርሷም ወይ መወገር፣ እርሱ መች እንደነርሱ ሆነና ከመካከላችሁ ኃጢአት ሰርቶ የማያውቅ ሰው ካለ እርሱ ባለመብት ነውና ይውገራት አላቸው። ከነርሱ ውስጥም አንድ እንኳን የያዘውን ድንጋይ አውጥቶ ሊወረውርባት የተቻለው ሰው አልነበረም። ሊወግሯት የተነሱት ሁሉ ድንጋያቸውን እየጣሉ ወደ መጡበት ተመለሱ። የናዝሬቱ ኢየሱስ ግን ያችን ሴት ተነሽ ብሎ ከወደቀችበት አነሳት። አየሽ፣ እርሱ ለምስኪናን የቆመ ነው፣ አያስገርምም አለችኝ። ውስጥ የተሸከምኩት ትልቅ ጭነት ለቀቅ ሲያደርገኝ ተሰማኝ። ለኔ ምሕረትን የሚያደርግ አንድ ጌታ እንዳለ አሰብኩ። ከጓደኛዬ ጋር ከተለያየን በኋላ ሐሳቤ በነገረችኝ ነገር ላይ ተመሰረተ። ልቤ የናዝሬቱ ኢየሱስን ለማግኘት ቃተተ። ወዲያውኑም ቤቴን በ500 ዲናር ሸጥኩት። ቅንጣት ታህል ጸጸት እንደማይሰማኝ እርግጠኛ ነበርኩ። በቀጥታም ወደ ገበያ ሄጄ ውድ የተባለውን ሽቶ በመፈለግ ላይ ተጠመድኩ። በገበያ ውስጥ ዓይን የሚገባ ነገር አጣሁ። ሁሉም ነገር ረከሰብኝ። በኋላ ግን ብልቃጡ ሳይከፈት ሽታው ከሩቅ የሚያውድ የንጉሱ ሰለሞን ዘመን ሽቶ የሚሸጥበት ቦታ ደረስኩ። እባክህ ይህንን ሽቶ ትሸጥልኛለህ? ነጋዴው የሽቶውን ዋጋ ያውቀዋልና የለበስኩትን ልብስ፣ የተጫማሁትን ጫማ በትኩረት በማየት ከላይ እስከታች በንቀት ገረመመኝ። የኔን ሁኔታና የሽቶውን ውድነት ለማመጣጠን ስለከበደው 300 ዲናር ነው አለኝ። ወዲያውኑ ዲናሬን ሰጠሁት። ሽቶውን እስኪሰጠኝ ቸኩያለሁ። ገበያ ውስጥ የሚታዩ ቁሳቁሶች፣ ልብሶች፣ ሰዎች እንዲሁም ሙካታና ጩኸት ሩቅ የሄደውን ሐሳቤን አልገደቡትም ነበር። ጓጉቻለሁ ጌታዬን ለማግኘት፣ ያደረኩትን ተናግሬ ይቅርታውን ለመለመን። በሮማ ከተማ ውስጥ ጨረቃ ብቻ የብርሃን ምንጭ በሆነችበት ጨለማ የናዝሬቱ ኢየሱስን ፍለጋ ባከንኩ። ከከተማው ውስጥ ውስን ሰዎች ብቻ ነበሩ የሚንቀሳቀሱት። እነርሱም ወደ ቤታቸው ለመግባት ስለመሸባቸው በጥድፊያ የሚራመዱ ነበሩ። ፊቴን ባገለደምኩት ልብስ ሸፍኜ የናዝሬቱ ኢየሱስ ወዴት አለ እያልኩ ያገኘኋቸውን የሮማ ነዋሪዎች በሙሉ ጠየቅኩ።
በስተመጨረሻም ለነፍሴ መዳንና ለመንፈሴ መታደስ ምክንያት ይሆነኛል ያልኩትን ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ በፈሪሳዊ ስምዖን ቤት ለራስ እንደተሰየመ ሰማሁ። አስተዋልኩም። አምላኬ ዘማዊቷን በድንጋይ ከመወገር አዳናት፣ አልፈረደባትም። ስምዖንንም ለምጻም ነው ብሎ አልተጸየፈውም። ይልቁንም መዳን የሆነው ዘንድ በቤቱ ሊጋበዝ ወደደ እንጂ። ይህን ባሰብኩ ጊዜ ልቤ ጥንካሬን፣ መንፈሴን ብርታትን አገኘ። ጌታዬ ይቅር ይለኛልን ስንቅ አድርጌ ከለምጻሙ ስምዖን ቤት ሄድኩኝ። እንደደረስኩም በቀጥታ መግባት አልተቻለኝም ነበር። የስምዖንን አሳላፊ ወደ ውስጥ ገብቼ ለጌታ ይሰግድለት ዘንድ እንዲፈቅድልኝ ተማጸንኩት። አሽከሩ ግን እኔ መሆኔን ሲያውቅ የበለጠ ወደ ኋላ ገፋኝ። በሐዘንና በድለቢስነት እናቱ ጡት እንደነፈገችው ጨቅላ ሕፃን ልጅ ማልቀስ ጀመርኩ። በኋላም ጴጥሮስ የተባለ ሰው መጥቶ እንድገባ በናዝሬቱ በኢየሱስ ክርስቶስ እንደተፈቀደልኝ ስለነገረኝ ወደ ውስጥ ገባው። በሰዓቱ ጌታዬ ጋር የነበሩ ሰዎች በቦታው መገኘቴን አልወደዱትም ነበር። ለኔ ግን ጉዳይ እሱ አልነበረም፣ አጀንዳይም አልተቀየረም። ከእግሮቹ በታች ወደቅኩ። መሬት ከነበርኩበት በታች ዝቅታን አዘጋጅታልኝ በብዙ ርቀት ከርሱ ዝቅ ማለትን ተመኘው። የንስሐ እንባዬ እግሮቹን አረጠባቸው። የኔ የበደለኛው እንባ የቅዱስን እግሮች አቆሸሿቸው። ልብሴን ተጠቅሜ ላጸዳቸው አሰብኩ። ነገር ግን ልብሴም ቆሻሻ ነው። ምን ላድርግ ብዬ ሳስብ ጸጉሬን በእጄ ሲዳስሰው ራሴን አስተዋልኩት። እንባዬን በጸጉሬ ለመጥረግ አሰብኩ። ጠረኩት። በቂ ሆኖ አልታየኝም። ምን ጥሩ ነገር አለኝና ምን ሰጥቼው ምንስ አድርጌለት ላስደስተው? ከንባዬ በቀር ቅንጣት የሌለኝ መናኛ ሰው ነኝ። ጌታዬ ስምዖንንና ሲያግረመርሙ የነበሩትን እድምተኞች ጸጥ አሰኛቸው። ከወደኩበት አንስቶ ዳግመኛ እንዳትበድይ የእስከዛሬው ኃጢአትሽ ግን ተሰርዮልሻል አለኝ። አላመንኩም። ከወራት በፊት ለሊቀ ካህናት ቀያፋ በአንድ የጦር መኮንን በኩል ይቅር እንዲለኝ አስጠይቄው ነበር። ነገር ግን ምህረትን መቼም እንዳላስበውና ዋጋ የተወግሮ መገደል እንደሆነ አስረግጦ መለሰልኝ። ጌታዬ ግን በአፌ አንድ ቃል ሳልናገርም የዓመታት የኃጢአት ክምሬን ይቅር አለኝ። የዘመናት እስረኛዋን እኔን በአንድ አረፍተ ነገር ነፃነቴን አወጀልኝ። በሰላም ሂጂ ብሎ የታወከ ሕይወቴን በተንሰራፋ ሰላም ቀየረልኝ። ሁሉን አሳለፈልኝ። ከእንግዲህ በኋላ ምን እፈልጋለሁ? ከተደረገልኝ የተረፈ ምን የቀረብኝ ነገር አለ? አዎ እኔ ማርያም ምንተፍረት ነኝ። ምንም ሳይኖረኝ ሁሉ የተደረገልኝ። የኃጢአት መዝገቤ በአዲስና ጽድቄን ለመጻፍ የተዘጋጀ ብዕር በተሸለመ መዝገቤ ተቀየረልኝ። ማርያም ምንተፍረት። እንኳንም ባልንጀራዬን ሰማኋት፣ እንኳንም ቤቴን ሸጥኩት፣ እንኳንም የጌታዬን እግር በአልባስጥሮስ ብልቃጥ በተሞላ ሽቶ አራስኩት። እንኳንም ዛሬ ነገ አላልኩ። አንድ ጊዜ ነው። መብራታቸውን ይዘው ሙሽራውን ለመቀበል 10 ቆነጃጅት ይወጣሉ። ከነርሱም መካከል 5ቱ ሰነፎች ሲሆኑ 5ቱ ግን ልባሞችና ብልሆች ነበሩ። ሰነፎቹ የያዙት መብራቶቻቸውን ብቻ ነበር። ልባሞቹ ግን ከመብራቶቻቸውን ባለፈ በማሰሮ እየሞሉ ዘይትን ጭምር ይዘው ነበር። ሙሽራው ዘገየ። እነርሱንም እንቅልፍ ጣላቸው። እኩለ ሌሊት ላይ ግን ሙሽራው እየመጣ ነውና ትቀበሉት ዘንድ ውጡ የሚል ጩኸትና ውካታ በረከተ። ቆነጃጅቱም ተነስተው መብራቶቻቸውን አዘጋጁ። ሰነፎቹ ዘይት እንዳልያዙና መብራቶቻቸውም ሊጠፉ እንደሆነ ባስተዋሉ ጊዜ ብልሆቹ ቆነጃጅትን ከያዙት ዘይት እንዲሰጧቸው መጠየቅ ጀመሩ። ልባሞቹ ግን ሙሽራው ይዘገይ ከሆነ ላይ በቃኝ ይችላል በማለት ወደሚሸጡ ሰዎች ዘንድ ሄደው እንዲገዙ ይመክሯቸዋል። 5ቱ ሰነፍ ቆነጃጅትም ዘይት ለማምጣት ሄዱ። በዚያ ጊዜ ሙሽራው መጣ። ከእርሱም ጋር ሊገቡ የቻሉት 5ቱ ልባም ቆነጃጅት ብቻ ነበሩ። የሰርጉ ቤት በርም ከተዘጋ በኋላ ሰነፎቹ ቆነጃጅት መጡ። በሩንም በማንኳኳት ጌታዬ ሆይ ክፈትልን አሉት። እርሱ ግን እውነት እላችኋለሁ አላውቃችሁም አላቸው። አያችሁ፣ የዚህ ዓለም ኑሮ በቃችሁ የምንባልበት ጊዜ እግዚአብሔር አምላክ የሚመጣበት ጊዜ አይታወቅምና ሁልጊዜ ንቁ ሆናችሁ ማሰሯችሁን በዘይት ሞልታችሁ መጠበቅ አለባችሁ። የሰው ልጅ ትልቁ ውድቀት ኃጢአት መስራት አይደለም፣ እግዚአብሔር አምላክ በሰጠው ሁለተኛ እድል መጠቀም አለመቻሉ እንጂ።
እንደ ልቤ የተባለው ንጉስ ዳዊት የኦሪዮንን ሚስት አግብቶ እንደጸነሰች በሰማ ጊዜ ኃጢያቱን ለመደበቅ ብዙ ነገሮችን ሞክሮ በስተመጨረሻ ግን ኦሪዮንን ወደ ጦር ሜዳ በመላክ ከጀርባው እንዲመታ ያደረገ ሰው ነበር። ነገር ግን በንስሐ ተመለሰ። ሐዋርያው ቅዱስ ጴጥሮስ ከአሳ አጥማጅነት ጠርቶ ሰው አጥማጅ ያደረገውን አምላኩን ከዶሮ ጩኸት በፊት 3 ጊዜ ካደ ሰው ነበር። ነገር ግን ይቅር ተባለ፣ የጸጸት እንባውን አፍስሷልና። ንስሐ እግዚአብሔር አምላካችን ድቅድቅ በሆነው የኃጢአት ጨለማ ውስጥ ተውጠን እንዳንቀር ያዘጋጀልን ሁለተኛ እድል ነው። እስኪ የጠፋውን ልጅ ታሪክ አስታውሱ። አባቱን ድርሻዬን ስጠኝ በማለት ከወንድሙ ጋር እኩል እንዲያካፍሉ አድርጎ ቤተሰቦቹን ከተሰናበተ በኋላ ገንዘቡን በመንገድ ሳለ ፈቃደ ስጋውን ለመፈጸም ሲል ጨረሰው። ታዲያ በረሃብና በችግር የተጎሳቆለው ይህ ልጅ ከአባቱ አሽከሮች ያነሰ ኑሮ እየኖረ መሆኑ ሲገባው ወደ አባቱ ተመልሶ አባቴ ሆይ በድያለሁ፣ ነገር ግን ከአሽከሮቼ እንዳንዱ ሆን ዘንድ ይቅርታህን እሻለሁ በማለት በአባቱ ፊት ቆመ። አባቱ ግን ልጁ ካባከነው ሀብት ይልቅ ካጠፋው ጥፋት ይልቅ የልጁ መመለስ ነበር የበለጠበት። እናም በሰፊው ደግሶ ተቀበለው። በድጋሚ የልጅነት ማዕረግን አቀዳጅቶ ከእቅፍ ውስጥ ከተተው። እግዚአብሔር አምላካችንም ከሰራነው ስራ ይልቅ ገንዘብ የሚያደርገው መመለሳችንን ነው። ከበደልነው በደል ይልቅ የሚያስበው የልባችንን መሰበርና ጸጸታችንን ነው። ከዚያ ደግሞ የሰራነው ኃጢአት የነጠቀን ነገር በሙሉ ይመለስልናል። አመንዝራዎቹ ደናግላን፣ ሌባው ንጹህ፣ ተሳዳቢው ጨዋ፣ ምንም ያክል ቆሽሸን የነበርን ብንሆን የንጽህናን ሞገስ ያጎናጽፈናል። ልጆቼ ሆይ እኔ ማርያም ምንተፍረት ነኝ፣ ዘማዊት የነበርኩት በጌታዬ በኢየሱስ ክርስቶስ ይቅርባይነት ከኃጢአት ሰንሰለት ተላቅቄ አዲስ የንጽህና መዝገብ የተሰጠኝ። እነሆ ከኔ ትማሩ ዘንድ ወዳለውና ለንስሐ ዛሬ ነገ በኋላ አትበሉ። ንስሐ የነፍስ ምግብ ነው። በነጭ ልብሳችሁ ላይ ጭቃ እንደነካችሁ ብታስተውሉ በፍጥነት ለማጠብ እንደምትፈልጉ ሁሉ ነፍሳችሁም በኃጢአት ስትቆሽሽ እያያችሁ የቀን ትውልድ እስኪመጣ ጠብቁን። በሰራችሁት ኃጢአት ልክ ይቅር ይላችሁ ዘንድ ወደ እርሱ ቀርባችሁ የተሰበረ ልባችሁን መባ እንድታቀርቡለት እርሱም በይቅርታው ጎብኝታችሁ የራቀባችሁን የልጅነት ጸጋ ያጎናጽፋችሁ ዘንድ በትዕግስትና በጉጉት የሚጠብቃችሁ አባት እንዳላችሁ አትዘንጉ። ልጆቼ ሆይ እኔ ማርያም ምንተፍረት ነኝ። ሁለተኛ እድል የተሰጠኝ ማርያም ምንተፍረት። ምንጊዜም ቢሆን አንድ ነገር አስተውሉ። ቅዱስ ጳውሎስ የመዳን ቀን አሁን ነው እንዳለ እናንተም የህልፈት ቀናችሁን አታውቁምና ንቁ። የተጫናችሁን የኃጢአት ቀንበር በንስሐ ጉልበት ሰብራችሁ በየጊዜው አዲስ ሰው ትሆኑ ዘንድ አደራዬን ሰጥቻችኋለሁ። ቀረ ወደ ኋላ ማልቀስ ማንባት ይብቃኝ ከእንግዲህ በኋላ